ማዕከላዊ ኮሚቴን ሰው ማሰር የማይችልበት አቋም ላይ ከሆነ ወይም ደግሞ በዛ ደረጃ ኤግዜኪቲቭ ከፍተኛ የሆነ ፓወር አንቼክድ የሆነ ፓወር ካለው እንዳልከው እነኚህ አሁን አንተ ያነሳሃቸው ፖለቲካል ኢሹዎች ማለት ነው ኦርዌሊዝምም ሆነ ክሪፕቶክራልነቱ meaning money አፌን ያዝከው crypto Yeah, no, I was just trying to help you. Like, አንዳንድ ጊዜ ነው አምላሳችን ያያዝ ይለ ለዛ ነው ያ ክሪፕቶ ማለት ገንዘብ ማለት ከገንዘብ ጋር የተያያዘ ነው እሱ ሞስትሊ ገንዘብን ያመጣቸው የሚሰራቸውን ፓርኮች ከየት እንደመጣ ለምን እንደሰራ ለምን እንደዋለ because በክሪፕቶ ደረጃ ከኪሱ የሚያወጣው ሰው ያ ክሪፕቶክራሲ ክሪፕቶክራት ነው ማለት ከረንሲ ላይ ክሪፕቶክራት ላይ ከረንሲ ላይ ዲክቴተር ነው ማለት ነው ከረንሲ ላይ ቼክን ባላንስን ማይጠቀም ከኋላ ኪሴን የወጣው አትጠይቀኝ ምናምን የሚል አይነት አቲቲዩድ ሲኖረው ክሪፕቶክራት ነው እንደሞ በዛም ነው ክሪፕቶከረንሲ የሚል ሰው አለ ከሰር አሳቀ እና ክሪፕቶክራትነቱም ሆነ ኦርዌሊዝሙም ሆነ እነኛ አይነት የፖለቲካል አንታይ ዲሞክራቲክ የሆኑ ማንነቶች ሊንጸባረቁ የሚችሉት ቀደም እንዳልኩ እኔ በጣም ባይዘይ ብሮድ አድርጌ ነው ላስቀምጠው የፈለኩት because I am mostly focusing towards resolution የሚወስዱ ነገሮች እናድርግ because the details are going to be በጣም ሰፊ ሄኖክ ግን አንዳንድ አትሊስት እንደ ምሳሌ ሊጠቀሙ የሚችሉ ኢምፕሊሜንቴሽናል ኢሹስ አሉብን ኮንቴንት ኢሹስ አሉብን አይደል ኢምፕሊሜንቴሽን አሁን ህገ መንግስቱ ክሪፕቶክራቲዝምን የሚያበረታታ ሆኖ አይደለም ህገ መንግስቱ ራሱ ቼክ ኤንድ ባላንስ ያስቀመጣቸው ነገሮች አሉ ግን እሱ ኤግዚኪዩሽን ላይ ሲደርስ እሱን ለማስፈጸም ኢምፕሊሜንቴሽን ላይ ኢሹ አለ የኢምፕሊሜንቴሽን ኢሹ ውስጥ ሊገቡ የሚችሉ ናቸው እንዳልከው አሁን አቶ ክርስቲያን ታደለ መታሰር ነበረበት ወይስ አልነበረበትም የሚለው how much debate was there ገብቷል ሬዚስታንሱ የት ጋር ነበር when the executive wanted to do that የት ጋር ነው ሬዚስታንስ አይተናል ወይ from the judiciary from the legislative body ይሄንን ነገር ቻሌንጅ ፈጥረውበታል ወይ ነው the main objective መታሰር የለበትም የሚለው የሚያስፈጽም አካል የለም ወይ አንደኛው አስራሎሲ አታሰርም የሚል ለምን መኖር አቃተው የሚለው እሱ የኢምፕሊሜንቴሽን ኢሹ ነውና ኢምፕሊሜንቴሽን ኢሹዎች ደግሞ መፈታት የሚችሉበትን ትንሽ አቅጣጫ ያረኳቸው ነገሮች አሉ there might be more issues and more ways towards solution opportunities ግን ጥሩ ፖይንት አውት ያደረካቸው ነገሮች አሉ at least እኔ ደስ የሚለኝ ምንድነው ሪዞሉሽን የሚባለው ይሄ ሪዞልቭ መሆን አለበት የሚለው ላይ ከተስማማ ሌላው ላይ ምንም ብንለያይ አይከፋኝም አይደለ በገዢ ሐሳብነት ደረጃ this is the direction we should go is አንደኛ towards balance of power and ሊያመቻች የሚችሉ ፓራሜተርስ መሬት ላይ ይቀመጡ ሁለተኛ ደግሞ ኮንስቲቲዩሽናሊ ሜጀር የሆነ ኮንስቲቲዩሽናል አሜንድመንት ኮንቨርሴሽን ይደረግ ወደ አሜንድመንት መሄድ አለበት ይሄንን መሬት ላይ ስናስቀምጥ ወደዛ የሚወስደን አካል የሚወስደን ኢንስቲትዩሽን ወደዛ ነው ኮንቨርሴሽን የሚወስዱንን ለማበርታትም ስለሚጠቅመን አንድ ሐሳብ ላይ ያለን ይመስለኛል አመሰግናለሁ ይሄኔ Thank you brother Alex ተናስተልና አያና እንዴና Alex ሰላም ነው አማን ነው አይደለ አለን ይመስገን ይሰማል አይደል ድምጽ አይረብሽም አይደል አይ ጥቂት ድምጽ አለ ችግር የለውም ሐሳብን መስማት ይችላል እሺ በጣም አሪፍ እኔ አንድ ኢንተረስቲንግ ነገር ሰማሁኝና I think መጀመሪያ ላይ መመለስ ከቻልክ ከዛ ቀጥላለሁ we the people ስትል ሰማው ልበል ምን ለማለት ፈልገ ነው I think እኛ ኢትዮጵያ እናንተ ኦኬ ማለት ሁላችንም ያጠቃቅልለው we the people ስትል ሁላችንም ግን we the people የሚባል ነገር የለም አሁን በኢትዮጵያ ፖለቲካል እንትን አሁን አሜሪካን ኮንስቲቱሽን ብታየው ሲጀምር ከፕሪያምብል we the people of the United States ብሎ ይጀምራል እኛ ሀገር we the nations nationalities and the peoples ነው የሚለው people ራሱ አይደለም
ፒፕልስ ነው ፕሉራሊቲ ነው ፒፕል የሚባል በኢትዮጵያን ህገ መንግስትም ሆነ በኢትዮጵያ ፖለቲካል ሲስተም ህዝብ የሚባል ነገር የለም ህዝቦች ብሎ ነው የሚያቀን ማለት ነው ፈንዳመንታል አሁን አንተ ከምታስበው ራስ ኮንስቲቱሽናል ወይ ደግሞ ካለ ፖለቲካል አሊጂያንስ በተቃርኖ የቆመ እንትን አይ ቲንክ ወይ የዜጋ ፖለቲካ የሚሉ ሰዎች ኢንዲቪጁዋል ራይት ላይ ምናምን የሚሉ ሰዎች አሁን አንተ የምትለውን አይነት ዊ ዘ ፒፕል ብለን እናውራ ነው እያሉ ያሉት ይሄ ፈንዳመንታል የአገሪቱ ፖለቲካ ልዩነት ነውና ኮንስቲቱሽኑ የሚጀምረው ዊ ዘ ኔሽንስ ናሽናሊቲስ ኤንድ ፒፕልስ ብሎ ነው የሚጀምረው ፒፕል ራሱ አይደለም እንደውም በአማርኛ ህዝቦች ይላል ህዝብ ኢማጂን እስኪ ጸያፍ ብዜት ማለት እኮ ነው ህዝብ ኦልሬዲ ፕሉራል ነው ህዝቦች ብሎ ነው የሚያስበው አሰብከው ሶ ይሄ ፈንዳመንታል የሆነ የኮንስቲቱሽናችን ፕሮብሌም አይ ቲንክ ከቃል በላይ ኮንሰፕት ከባድ የሆነ አይዲዮሎጂካል ልዩነት እንትንም ስላለው ብዬ ነውና የሌለውን ፒፕል ከየት ታመጣዋለህ ነው የመጀመሪያው ጥያቄ ማለት ነው ፒፕልስ ነን አበቃ ከየት ልታመጣው ትችላለህ ነው አያና Now, I think ከየት ልታመጣው ትችላለህ we're of course አለን አይደለ the people are here እንዴት ነው የምንጠራው እንዴት ነው ፖለቲካል ኢኮኖሚ ውስጥ ሪፕሬዘንትድ የምንሆነው and ደግሞ as a content ኮንስቲቱሽኑ እንዴት ነው ሪፈር የሚያደርገን የሚለው ጥሩ ጥያቄ ሆኖ ሳለ peoples ስለተባለ we the people do not exist ማለት አይቻልም አንተ እኮ ከእነኚህ ብሔረሰቦችና ህዝቦች ከሚባለው አሁን እዚህ መድረክ ላይ በፖለቲካል አስተሳሰባችንም በመጣንበትም ብሔር የምንለያይ ሰዎች ነን እዚህ መድረክ ላይ ያለ ነው right now right this moment አይደለ እየተነጋገርን ያለ ነው ስለ አንድ ኮንስቲቱሽን ስለ አንድ ሀገር ነው አይደለ so አለ ነገሩ አለ ፕሮፐርሊ ይሄ ነው ኮንፍሊክት ሊፈጥርብን የሚችሉ ሬፈረንሶች ወይም ደግሞ ፖለቲካል ዲሊኔሽኑ በዛ ደረጃ አለ ብለህ ከመነጋገር ጥሩ ሆኖ ሳለ ፒፕል የሚባል ነገር የለም ማለት አይቻልም ያቺ ሀገር ህዝብ አላት እኮ ግን ህዝቦቹ በምን ደረጃ ነው ተከፋፍለው የሚታዩት ፖለቲካሊ እንዴት ነው ሪፕሬዘንትድ የሚሆኑት የሚለው ጥያቄ ነው ስለዚህ አንተ ጥያቄ ቀጥታ እንትን እኮ ነው አሁን ተራቃል አይደለም አሁን ይሄ ነገር ራሱን የቻለ አይዲዮሎጂካል እንትን አለው አሁን ፒፕል ኮንስቲቱሽኑ ራሱ አሁን እናንተ የሌለውን ዴፊኒሽን አናመጣ በኢትዮጵያ ፖለቲካል ሲስተም አሁን ባለው ኤግዚስት በሆነው ሲስተም ኢቭን ህገ መንግስቱ ላይ ያለውን ዴፊኒሽን ብታየው ብሔረሰብ እና ህዝቦች ብሎ በነጣላ ሰረዝ ለይቶ ዲፋይን የሚያደርገው ነገር ሶ ህዝብ ማለት እናንተ ፖለቲካል ሲስተሙ ህዝብ ብሎ አያቀር አንተ ከኦሮሞ ጋር ነው ህዝብ ተብለ የምትታወቀው እኔ ከመጣውበት ኤትኒክ ግሩፕ ጋር ነው የምታወቀው ሶ እናንተን ህዝብ ብሎ የሚያስበን ፖለቲካል ሲስተም የለም ባይ ዴፊኒሽን ማለት ነው ዋናው ፈንዳመንታል የፖለቲካ ልዩነት ያለው እዚህ ላይ no fundamental issue ነው we're talking about mainly we're talking about ምን አይነት ፌደራሊዝም ነው የሚከተለው ሀገሩ ኮንስቲቱሽኑ ምን አይነት ፌደራሊዝም ነው ሴት ያደረገው የሚለውን ነው አንተ አሉድ ያደረክ ያለው ግን እንደ people ኮንስቲቱሽኑ no ኮንስቲቱሽኑ የሚለው የአሜሪካን ኮንስቲቱሽን we the people of United States ብሎ ነው የሚጀምረው አዎ የኛ ደግሞ ሲጀምር we the nation nationalities and peoples ብሎ ነው የሚጀምረው peoples ስለዚህ people አይደለም peoples ነው የሚለው we the nation nationalities and peoples of Ethiopia ነው የሚለው ስለዚህ በዛ ግሩፕ አድርጎ ነው የሚነሳው at the end of the day ግን as nations as nationalities or peoples we are part of that greater bracket of Ethiopia የሚባለው ውስጥ እንዳለን ነው የሚገልጸው አይደለ so as people we are part of that እንትን ማለት ነው ግን delineate አድርጎን as nationalities because the nations and nationalities independent የሆነ ፓወር የሚሰጥ ኮንስቲቱሽን ስለሆነ ማለት ነው አንቀጽ 8ን ማየት እንችላለን ራሳቸውን እየቻሉ ማለት ነው ራሳቸውን እየቻሉ መንግስታት እንደሆኑ አድርጎ ነው ሪኮግናይዝ የሚያደርጋቸው ህገ መንግስቱ አይደል ያ ፒፕልም እንደዛው ነው ለፒፕልም የተለየ ዴፊኒሽን አይሰጠው በኮማ ነው የሚለየው አይተው ኮንስቲቱሽን ላይ ፒፕል እና ኔሽን ተመሳሳይ ዴፊኒሽን ያላቸው ሶ
እኔ እናንተን ፒፕል አድርጎ አንድ ላይ ሊያቆመን የሚችል ፖለቲካል ሲስተም የለም ነው የኔ ፖይንት። ያው ቃሉ ላይ የሌለውን አሁን ዊ ዘ ፒፕል ብለህ ስታወራ አሁን ለንግግር ይመቻል፣ ግን የሌለውን እኔ ኮንስቲቲዩሽኑ ይላል አላልኩም። አሌክስ ቆይ አንዴ ስማኝ እስቲ። እኔ ኮንስቲቲዩሽኑ ይላል አላልኩም። አንደኛ ዊ ዘ ፒፕል ይላል አላልኩም። እኔ ነኝ ዊ ዘ ፒፕል እያልኩ ያለሁት። ዊ ዘ ፒፕል ኦፍ ኢትዮጵያ ስል I am not disregarding nations, nationalities and peoples እንዳሉ disregard አድርጌ አይደለም። እነኚህ nations and nationalities and peoples within ኢትዮጵያ የሚባል ማዕቀፍ ውስጥ እንዳሉና ያ የኢትዮጵያ people constitute እንደሚያደርግ ስለማምን ኢትዮጵያ ዜግነት እኮ አለ አይደለ? የኢትዮጵያ ዜግነት አለ። ኮንስቲቲዩሽኑ በየራስህ ናሽናሊቲ እና ኔሽን ሬኮግናይዝ ቢያደርግህም ፌደራል የሆነ ኮንፌደሬትድ የሆነ ፌደሬትድ የሆነ ማንነት ደግሞ አለን ኢትዮጵያ የሚባለው ማለት ነው። ሶ አስ ፒፕል ነው ሪፈር የሚያደርገን። በዛ አስ ፒፕል ነው ሪፈር እያደረግኩ ያለሁት። እንደ ኢትዮጵያ ህዝብ ነው ሪፈር ማደርገው። ግን ያ ህዝብ በብሔር ብሔረሰብ ኤንድ ህዝቦች የተከፋፈለ ነው። እነሱ ናቸው አብረው መጥተው ኢትዮጵያ የሚባል መንግስት የመሰረቱት ያላቸው የኢትዮጵያ ፌደራላዊ መንግስት የሚባለው ማለት ነው። እዛ ፌደራላዊ መንግስት ስር የሚገዙ ህዝብ ነን ነው። በራሳችን ህዝቦች በራሳችን ብሔሮች በራሳችን ብሔረሰቦች ውስጥ ብንሆንም ከዛኛው ማዕቀፍ ደግሞ በወጣ በኮንስቲቲዩሽኑ ስር የምንታየው እንደ አንድ ሀገር ዜጎችም ኮንስቲቲዩሽኑ የሚናገራቸውን ነገሮች ሄደ ስታይ ወደታች የዛ ሀገር ዜጎችን የሚመለከት into nations nationalities ወርዶ ለዚህኛው እንደዚህ ነው ለዚህኛው እንደዛ ነው አይሉ። ሁሉንም አንድ ላይ ነው የሚያናግረን ማለት ነው። so in the people ነው የሚያየን even though it doesn't refer to us as people and we the people are እኔ ነኝ እንጂ ኮንስቲቲዩሽኑ አላልኩም። I understand. አንተ ከፖዚቲቭ ኢንቴንት እኮ እንዳነሳው እኮ አንደርስታንድ አድርጌያለሁ፣ ግን የሌለውን ከየት ታመጣዋለህ ብዬ ሰግቼ የለ ነው አሁን ነው። ግን ለኔ መስጋቴም ሳይሆን ግን ጥሩ ነጥብ ሰተኛል ማለት ምን ማለት ነው? አሁን እሺ ፌደራሊዝሙን without of course እኔ ፌደራሊስት ነኝ at heart እንደውም ኮንፌዴሬሽኒስትም ነኝ even further። ግን ኮንፌዴሬሽን ኢትዮጵያ ውስጥ ያለው ተሰነጣጥቆ ብቻ እንዲሆን ሳይሆን አፍሪካ ራሱ ኮንፌዴሬትድ ሆና አንድ ትልቅ ሀገር እንድትሆን የምፈልግ አንድ ትልቅ አድሚኒስትሬሽን እንዲሆን የምፈልግም ሰው ስለሆንኩኝ ኮንፌዴሬሽን ማምንበት የራሴ አስተሳሰብ አለ። እሱ in the future politically deep ስንሄድ እናወራዋለን። ግን አሁን ባለንበት ሁኔታ ማለት ነው አንተ የሰጠኸኝ ፖይንት ለወስደው የምችለው ነገር ምንድነው? እንደ people ሪፈር ማድረግ ለምን አልቻልንም? ኮንትራታችንን ከመንግስት ጋር ስንፈራረም በሌላ አንቀጽ nations nationalities and people እንደሆነን ማስረዳትና መጀመሪያው ላይ ግን ከኛ ጋር ያለ ኮንትራት ስለሆነ we the people ብለን ለምን አንፈራረም የሚለው የኮንተንት ጥያቄ አድርጌ ወስጄዋለሁኝ አሌክስ። አሁን እኮ ለዛ ነው ይሄ የግለሰቦች አሁን ዜጎች ሲቲዝንስ ምናምን yes እኔ እናንተ ዜጋ ነን ፓስፖርት ላይ ማለት ነው። ግን ኩል የሆነ ፖለቲካል አይዴንቲቲ አይደለም ዜግነት። አሁን we the people ተብሎ ሌላው ጋር ሲጠራ ያንተ ዜግነት በጣም ቫልዩ አለው፣ ፖለቲካል ፓወር። ያን ኮንስቲቲዩሽን የሰሩት ግለሰቦች ናቸው ዜጎች። እኔ አንተ ሄኖክ ምናምን ነው ኮንትራክት የገባ ነው እንጂ ብሔረሰቦች አይደለም ኮንትራክት የገቡት። አንደርስታንድ ካረከኝ ማለት ነው። ሶ አንደኛ ፈንዳመንታል የህገ መንግስታችን የፖለቲካ ተቃርኗችን ራሱ ይሄን ሁለት የተቃረኑ ነገሮች ማስታረቅ ከብዶት ነው። እና አሁን we the people ስትል እኔ እናንተ አንድ ላይ የምንቆምበት ፖለቲካ ስለሚያሳጣን በሚል ስጋት ነው። በነገር ላይ ሁለተኛ ከባድ ጥያቄ ነው። በጣም ወድጃለሁ። ከባድ ጥያቄ ነው ለምትል ቀድም ያነሳኋቸውን የኤሰንስ ኦፍ ራሱ ኮንስቲቲዩሽኑ አንዳንድ ጊዜ የሚጠየቀው ጥያቄ ኮንተንት ላይ ኤሰንሱን ራሱ ካውንተር የሚያደርጉ ጥያቄዎች አሉ። ራሱ ኮንስቲቲዩሽኑ በባህሪው ዲቫይሲቭ ነው። ኢንስቴድ ኦፍ ናሽናሊቲን ኢንካሬጅ የሚያደርግ አይደለም እና ፎከሱ ሞር ከውስጥ ያሉትን ሌሎችን ኔሽንስን ሬኮግናይዝ ማድረግ ላይ በጣም ፎከስ አድርጎ አቃፊ የሆነውን ኢትዮጵያን የሚለውን ቪው ዲሚኒሽ የሚያደርግ ነገር አለው የሚል አርጊውመንት አለና ከዛ አርጊውመንት ጋር ጠንካራ ነጥብ አድርጌ ይዤዋለሁኝ። አሌክስ አመሰግናለሁ። ቴንክ ዩ። ስለዚህ ወደ ሁለተኛ ጥያቄ ልሂድ ከዛ በኋላ ማለት ነው። ከዛ
ሆነስት እንድትመልስልኝ ግን ከዛ በፊት ሄኖክ አሁን ቅድም ያነሳው ራሱ አንዱ አይ ቲንክ ትንሽ እንትን ነው ብዬ ማስበው አሁን ርስት ምናምን ግለሰብ የላቸው እውነት ለመናገር ዜና አሁንም ፈንዳመንታል የሆነ የኢትዮጵያ ፖለቲካ ችግር ዜጎች ርስት የላቸው ብሔሮች ነው ብሔሮች ቴሪቶሪ ያላቸው እኛ ሀገር መሬት ነው ብሔር ያለው ብሔሮች ለዛ ነው አማራ ነው የትግራይ ነው ውስጥ ምንገባው ፊንፊኔ ኬኛ የሚለው ግጭት ውስጥ ምንገባው አሁን ሪዘንትሊ ያየው ነው ወልቂጤ የኔ ምናምን የሚሉ እንትን ውስጥ ምንገባው ቴሪቶሪ ብሔር አለ ርስት ምናምን እንት ብሔሮች መሬት አላቸው ለዛ ነው ደም እየፈሰሰ ያለው እዚህ ሀገር ላይና አይ ዶንት ኖ ሲጀምር እኮ መሬት ራሱ የመንግስት ነው የሚል አይደል በፖሊሲ ሌቭል ከዛ በኋላ ደግሞ መሬት የብሔር ብሔረሰቦች ነው የሚለው ሶ ርስት የግለሰብ ነው የዜጋ ነው የሚል አይ ዶንት ኖ ይሄ ሄኖክ ራሱ ኬት እንዳመጣው እርግጠኛ አይደለሁኝ ግን አያና የኔ አሁን ቀደም ቆንጆ ነገር ስለ ታጣቂዎች ስታወራ እዚህ ሀገር ውስጥ እኔ እንዴት ነው የሚፈቱት አሁን እነዚህ ታጣቂዎች አሁን ሆነስትሊ እንድትመልስልኝ የምፈልገው አሁን ኦኬ የትግራዩ እንደው እሺ የሰላም ስምምነት ላይ ደርሰናል እንበልና ለጊዜው አማራ ክልል ላይ አለ ኦሮሚያ ክልል ላይ አለ which is የሀገሪቱ ትልቅ ክልሎች እና ትልቅ ህዝቦች የሚባለው ጋር ማለት ነው በየክልሉ አለ ታጣቂ ማለት ነው እነዚህ ግሩፖች እነዚህ ታጣቂዎች እንደው ቀብጠው ነው ምንም ጥያቄ ሳይኖራቸው ነው ያነሱት ወይስ መንግስት ራሱ ችግር አለበት መሳሪያ እንዲያነሱ ያደረጋቸው ነው ቅሬታቸውን በሰላም ቢያቀርቡ ኖሮ ይሰሙ ነበር ወይስ ተስፋ ቆርጠው ነው ወደዚህ የገቡት የሚለውን አይ ቲንክ መመለስ ያለበት ነገር ይመስለኛል አሁን ዝም ብሎ ድሮን ይዘው ስለሄድክ ወይ ደግሞ ሚሊተሪ ላይ እንትን አፐራንዱ ስላለ ማለት ነው ዊን ልታረግ አትችልም አይ ቲንክ የመንግስትን ፕሮብሌም ይማስ አይ ቲንክ 2 አመት ተዋክቶ እኮ መጨረሻ ላይ ወደ ቴብል ነው የተመጣው አይደል ትግራይም ላይ ምናምን ሶ ሆነስት እኔ ጥያቄ መጠየቅ የምፈልገው ለምንድን ነው የተነሳው ኦሮሚያ ላይ ለምንድን ነው ያነሱት አማራ ክልል ላይ ለምንድን ነው ያነሱት ያንተ ፐርስፔክቲቭ ምንድን ነው በዛ ውስጥ የመንግስት ጥፋት ምንድን ነው የሚለው እንዴት ነው የምታየው አይ የመንግስት ጥፋት እንዳለ ሆኖ የጠየቀው ጥያቄ ላይ ትንሽ ቻሌንጅ አደረገኝ ነገር ቻሌንጅ ሳይሆን ጥያቄያቸውን ቢያነሱ ይፈታ ነበር ወይ ብሎ ከመናገር ይልቅ ጥያቄው ሊሆን የሚገባው እንደኔ አስተሳሰብ ጥያቄያቸውን አንስተው ምን ያህል ሄደዋል ምን ያህል ዲው ዲሊጀንስ አድርገዋል የሚለው ነው የምጠይቀው ባነሳ ይተመለስ ነበር ወይ ብሎ አንቲሲፓቶሪ የሆነ ሙቭ ሳይሆን ማምነው ምን ያህል ጥያቄን ወደ ጦር መሳሪያና ወደ ግጭት ከመሄዴ በፊት በሰላማዊ መንገድ ምን ያህል ሄጃለሁ ምን ያህል መንገድ ተጉዣለሁ የሚለው እነኚህ ሁሉ ጥያቄዎች ሊፈተኑበት የሚገባ አንዱ ሊትመስ ፔፐር በየማየው እሱ ነው I'm not saying አንድ ጥያቄ ኖሮት ወይም አሁን ለምሳሌ ኦላ ያለው ጥያቄ ወይም ፋኖ ያለውን ጥያቄ ወይም ሌላውም ያለውን ጥያቄ መጥቶ በስነ ስርዓት በሰላማዊ መንገድ ቢጠይቅ መንግስት ይመልስለት ነበር የሚል እምነት አለኝ እያልኩ አይደለም መንግስት ሊመልስለትም ላይመልስ ካሉን ተሞክሮዎችና ካየናቸው ነገሮች የተለያዩ ነገሮች ሊኖሩ እንደሚችሉ እጠረጥራለሁ የተለያዩ ነገሮች ሊኖሩ እንደሚችሉ ግን ያ ዲው ዲሊጀንስ ተደርጓል አልተደረገም ነው ጥያቄ ነው ሜንሊ አይ አሁን የመጨረሻ ስቴትመንት እኔ ቅርታ ስላረዘምኩት ግን ለምሳሌ አማራ ክልል እኮ ኦሬዲ ታጠቁ ናቸው መንግስት ራሱ ለጦርነቱ ተብሎ እንዲታጠቁ ታጠቅ ተብሎ የታጠቀ ነው አይደለ ምንም ፋኖ ምንለው የአማራ ልዩል ደግሞ አሁን 50% ገብቷል የሚባል ሶ አይ ቲንክ ሳይንቲፊካሊ ራሱ የትኛውን ፒስ ኤንድ ሴኩሪቲ ላይ ያሉ ሰዎች ብታይ ምናምን ከጦርነት በኋላ ዲዲአር የሚባል ራሱን የቻለ ፕሮሰስ አለ ዝም ብለ በአንድ ጀንበር ወይ ደግሞ በሆነ የሆኑ ፖለቲከኞች ተሰብስበው ሊፈቱ አይችሉም የትኛውም ሀገር ኤክስፒሪየንስ ዛሬ መንግስት ይፍቱ ሲል ከጦርነት በኋላ ማለት ነው የመጀመሪያው ነገር ሰላም ራሱ አለ ወይ እነዚህ ሰዎች ያነሱበት ጉዳይ ተመልሷል ትረስት አለ ወይ ከመንግስት ጋርም በለው አማራና ትግራይ መካከል ትረስት ተፈጥሯል ወይ መጀመሪያ ፍታ ከማለት በፊት ማለት ሶ ፖለቲካው ሳይቀድም በፊት አንድ ጊዜ አውርዱ ማለት ወይስ ኦሮሚያም ላይ ያለው ማለት ኦላ ከገባ በኋላ አንዱ ፕሮብሌም ያ ነው የትረስት ጉዳይ አዎ ግን የትረስት ጉዳይ ላይ እንስማማለን ትረስት ቢልዲንግ ላይ
ፕሮፐር የሆነ ፔሸንት የሆነ ትረስት ቢልዲንግ ፕሮሰስ እሱን እስማማ ግን ፍቱ የሚባለው ነገር በአንዴ ፍቱ ከማለት በፊት ዲዲአር ያልከው ላይ አልስማማም ምክንያቱም ፍታ ማለት ራሱ እኮ የዲዲአሩ ፓርት ነው የመጀመሪያው ዲ ፍታ ነው አይደለ ዲዲአር ፕሮሰስ የመጀመሪያው ዲ ፍታ ሁለተኛው ዲ ለምሳሌ ትግራይ ላይ ወደ ዲዲአር ወይም ወደዚህ ወደ ፕሪቶሪያ ሲመጡ ምንድነው ቴብል ላይ ቁጭ አሉ ሶ የቀረበለ ምንድነው ያደረጉት ከቴሪቶሪያችሁ ላይ ከፌደራል ገቨርንመንት ውጪ ይለቀቅላቸዋል ምናምን ጋራንቲ ተሰጥቷቸው ነው አይደለ እንፈታለን ወደሚለው ስምምነት የመጡት በአማራ በኩልስ የተዋጉበት ጉዳይ ወይም ወደ እንደዚህ አይነት የሚያመጣቸው ምን አይነት ጋራንቲ ተሰጥቷቸዋል በአንድ ጀንበር ፍታ የምትለው ማለት ነው እኔ ታውቃለህ ፖለቲካሊ ላልቀበለው እችላለሁ ምናምን ግን ከጦርነት በኋላ ትግራይ ላይ ቢቀበሉትም ባይቀበሉትም ቢወዱትም ባይወዱትም የሆነ ነገር እንትን እንዲል አድርጓል አማራ ክልልም ላይ ይሄ ትረስ ተፈጥሯል ወይ የተዋጉለት አላ ያነሳሳቸው ጉዳይ እሱ ላይ እንስማማለን እሱ ላይ ትረስት ማለት ፖለቲካል ኩዌስችንስ ቢልድ ተደርገዋል during that time አለ ፖለቲካል ኩዌስችንስ ነበሩ ቢልድ ተደርገዋል እንስማማለን ግን ፍታ የሚባለው ነገር ሌላ ቀድሞ የሚመጣ ነገር የለውም በዲዲአር ፕሮሰስ ውስጥ ትረስት ቢልድ አልተደረገም የሚለው እሱን እስማማ because በዛ ሰዓት ላይ የነበረው አንደኛ ሪዘንትመንት ነበር በኔጎሺዬሽኑ ውስጥ በዚህ ከትግራይ ጋር በነበረው ፕሪቶሪያ ዲል ውስጥ ኢንክሉድድ አልሆንም ፖለቲካሊ ያደረጉ ያሉት ኮንትሪቢዩሽን ፖለቲካሊ ያዋጣ እንዳልሆነ ያዩ በጣም ብዙ ነገሮች ነበሩ ትረስት ላይ ኢሹ አለ ኦኬ እሱን እንስማማለን ግን መሳሪያ ላይ ሲመጣ በተለይ ዲዲአር ላይ ሲመጣ ዲዲአር የሚለው ራሱ መጀመሪያ ዲስአርምመንት ነው ቲፒኤልኤፍ እኮ ተነጋግሮ ተስማምተው አንዱ የተስማሙበት አካል ወይም ቲዲኤፍ የተስማማበት አካል ምንድነው ዲስአርምመንት ላይ ዲሞቢላይዜሽን ላይ ሪኢንቴግሬሽን ላይ ተስማሙ ይሄኛውም የልዩ ኃይሉ ባይዘው ዲዲአር ያስፈልገው በተለይ ልዩ ኃይሉ ለምትል የመንግስት አካል እንደመሆኑ መጠን ዲስአርምመንትን ተናግረዋል ዲሞቢላይዝ እናደርጋለን ከዛ ሪኢንቴግሬት into the population ብቻ ሳይሆን reintegrate into the armed forces of the country ይደረጋል የሚል ነገር የተደረገው ውስጥ የነበረው የፖለቲካል ሽኩቻ ግን በጣም ሃይ ከመሆኑ የተነሳ ትረስት አልነበረም ለዛ ነው ኦሬዲ ሬዲ የሆኑ ነገሮች ነበሩ የተሰሩ የነበሩ ዛ ፖለቲካ ውስጥ ብዙ ዲፕ መግባት አልፈልግም ግን እንደዛ አይነት ነገሮች ላይ ስንመጣ አሁንም እኮ ምንፈልገው ምንድነው ትረስት ቢልድ እናድርግ የታጠቁ አካላት አሉ መንግስት ታጥቋል ተቃዋሚ በፖለቲካም ቻሌንጅ የማያደርጉ በጦርና ወርድና እንቀይራለን የሚሉ አሉ ታጠቁ አሉ ኤኒዌይስ እነኚህ አካላት በህገ መንግስቱ መሰረት መገዛት የማይችሉባቸው በህገ መንግስቱ መሰረት ኮንፊደንስ የማይሰማቸው እና አሁን እንተና ያነሳው የኖክ ያነሳቸው የኢምፕሊሜንቴሽን የባላንስ ኦፍ ፓወር የህግ በላይነት እነኚህ ጥያቄዎችን ፈተን ከጦር መሳሪያ ወደ ኮንቨርሴሽን ወደ ዳያሎግ ቤዝድ የሆነ ፖለቲካ እንድንገባ ምን ይደረግ የሚለው ነገር ላይ ነው የምንነጋገረውና ትረስት ቢልድ ማድረግ ይሄ ነው እንደ ህዝብ ትረስት ቢልድ እናደርጋለን እዛ ትረስት ቢልዲንግ ፕሮሰስ ውስጥ ደግሞ what's the contribution of people ordinary people like you and myself I don't think you're ordinary famous ዜራ ክብርልኝ with the people ፊገር አርጋይ ነው የመጣሁት ይቅርታ ስለረበሻችሁ no I don't we are the people ገባለ ባይሉ እንዲሉን እናደርጋቸዋለን thank you so much alex okay አያና ሰላም እንዴት ናችሁላችሁ አመሰግናለሁ እድሉ ቀጥታ እንደውም ከአሌክስ ቀጥሎ እድል ስለደረሰኝ ደስ ብሎኛልና ይሄ ብሄር የሚለው ነገር የህዝቦች የኢትዮጵያ ህዝቦች አገር ነች ደግሞ አገር ናት የኢትዮጵያ ህዝቦች እነማን ናቸው ከተባለ ብሄሮችና ብሄረሰቦች በእንግሊዘኛው nations and nationalities የሚለው ማለት ነው አሌክስ አሁን ሲያነሳ የነበረው ኮንሰርን ይገባኛል it's just a concern of context የኮንቴክስት ኮንሰርን ነው እንጂ ብዙም ልዩነት የለውም ማለት we the people የሚለው ነገር እንግዲህ እንደ ኮሬክሽን ማድረግ ካስፈለገ we the nations and the nationalities of Ethiopia ብለን መያዝ እንችላለን ማለት ነው በዛ መልኩ ከዛ በኋላ ጫና አርጌን
አጠቃላይ ደግሞ አንድ ላይ ስንመጣ ዜጎች እንሆናለን ማለት ነው። እኛ የኢትዮጵያ ዜጎች ጫና ፈጥረን ኢትዮጵያ ውስጥ ፍትህና ሰላምን ጀስቲስ ኤንድ ፒስ ማስፈን መቻል አለብን። ዝም አንበል፣ የድርሻችንን እንወጣ አይነት ተልእኮን አንግቦ መሰለኝ ይሄን ሀሳብ ያመጣ አያና። ግን ብሔር ኢትዮጵያ ላይ ዝም ብሎ በእንግሊዝኛ ኔሽን አድርጎ አገር አድርጎ የሚያስቀምጡ አሉ። አይደለም። ኮንስቲቱሽናል በሆነ መልኩ ብሔር ማለት ሰው ነው የሚገልጸው ማለት ነው። ብሔሮችና ብሔረሰቦች ብሎ ነው የሚገልጸው። አጠቃላይ ደግሞ ህዝቦች ነው። ኢትዮጵያ የአንድ ህዝብ አገር ሳትሆን የተለያዩ ህዝብ፣ የተለያየ ታሪክ፣ የተለያየ ቋንቋ፣ የተለያየ ባህል ያላቸው ህዝቦች በውስጡ ሲዘረዘር እነ ኦሮሞ፣ እነ አማራ፣ እነ ትግሬ፣ እነ ጉራጌ ወዘቴ 86ቶቹ ያሉበት። ለዛ ነው ኢትዮጵያ የአንድ ህዝብ የህዝብ አገር ሳትሆን የህዝቦች አገር ነች የሚባለው ማለት ነው። አሌክስ እየሰማኝ እንደሆነ ይሄ ነው። ሌላው ኮንስቲቱሽን የተጻፈው is just based on ethnic based federalism። ያ ethnic based federalism አካሄዱ በምን መልኩ ነው